ግን እመን ብቻ ምን ማለት? በጌታችን በመድኃኒታችን በኢየሱስ ክርስቶስ እመን ማለት ምን ማለት ነው? ሲጀምር ዝም ብሎ እመን ብቻ ስለሚመስለን ነው የሚከብደን። እግዚአብሔር ልጅ አንተን ለማዳን የሰው ልጅ ሆኗል ነው ቋንቋ። ይህንን እመን። ኃጢአት የሌለበት በአንተ ኃጢአት ምክንያት ቀራንዮ መስቀል ላይ ወጥቷል። ይህንን እመን። የኃጢአትህን ዕዳ ለመክፈል በመስቀል ላይ በደልህን ተሸክሞ በመከራ ደቋል። ይሄንን እመን። አንተ አልከፈልከውም እንጂ የተከፈለ ውድ ዋጋ አለ ነው ቋንቋ። እመን ብቻ ቋንቋው እመን ብቻ ይመስላል እንጂ እመን ብቻ ማለት አይደለም። ምን ማለት ነው? በጌታችን በኢየሱስ ክርስቶስ በማመን ሰው ይድናል ስንል ምን እያልን ያለን? በጣም ብዙ ሰው አያስተውል። እኛ አልከፈልነውም እንጂ የተከፈለ መራራ ዋጋ አለ። የኔ ደም አልፈሰሰም እንጂ ስለ ኃጢአት ቢፈስም አይጠቅምም እንጂ ስለ እኔ ኃጢአት የፈሰሰ ደም አለ። የኔ አካል አልተቆረሰም እንጂ ስለ ኃጢአት ቢቆረስም ትርጉም የለውም እንጂ ንጹሕ የሆነ አካል እኔን ስለማዳን ቀራንዮ መስቀል ላይ ተቆርሷል። እመን በጌታ በኢየሱስ ክርስቶስ አንተና ቤተሰቦች ትድናላችሁ ማለት ለአንተ የተከፈለ መራራ ዋጋ አለ። አንተ የምታደርግለትን አይደለም ያደረገልህን ተመልከት። የምትከፍለውን ዋጋ አይደለም የተከፈለልህን። አንተ ስለምታደርገው ነገር አይደለም ማሰብ ያለብህ፣ የተደረገልህን መጀመሪያ እመን ማለት ነው። እመን ብቻ። የኛ እንባ፣ የኛ ወዝ፣ የኛ ደም፣ የኛ ሕይወት ስላልተከፈለበት በክርስቶስ አምኖ መዳን የሚለውን ቋንቋ እንደ ትንሽ ነገር ስናየው እንታያል። ወገኖች እኛ አልከፈልነውም እንጂ የኃጢአታችን ዋጋ ዕዳችን ተከፍሎልናል። ከኛ ኪስ የወጣ ከኛ ክብር የወጣ ከኛ ማንነት የወጣ ነገር የለም እንጂ በዚህ የመዳን እውነት ውስጥ ስለ እኛ ሕይወት የተከፈለ ውድ ዋጋ አለ። እመን ብቻ ማለት እንዲህ እንደሆነ የእግዚአብሔር ፍቅር ላንተ ይሄንን እመን ማለት ነው። ነፃ ሲባል በቃ በነገር ሁሉ ነፃ ይመስላል። አዎ ለኛ ነፃ ለመዳን የምንከፍለው ዋጋ የምናምነው እምነት ግን አለ። አዎ ለኛ ነፃ የኛ ደም አልፈሰሰበት፣ የኛ ስጋ አልተቆረሰበት፣ እኛ መራራ አልጠጣንበት፣ እኛ የሾህ አክሊል አልተሸከምንበት፣ እኛ በጦር አልተወጋንበት፣ እኛ ከወንበዴ ጋር አልተቸነከርንበት፣ እኛ አልተጣልን አልተሰቀልንበትም እንጂ ለእኛ መዳን የተከፈለ ንጹሕ ዋጋ አለ። በባስም ሆነ በታክሲ ተሳፍረን ወደ ሆነ ቦታ ስንሄድ ተከፍሏል ብንባልና ከታክሲው ምንም ሳንከፍል ብንወርድ እርግጠኛ ነኝ ገንዘብ ተቀባዩ ተከፍሏል ሲለን ዞር ብለን ማን ነው የከፈለው ብለን መጠየቃችን አይቀርም። ከፋዩ አጠገባችን ካለ እሳቸው ወይም እሱ ወይም እሷ ብሎ እንደሚነግረን እርግጠኛ ነን። ተከፍሏል የሚለውን ያስተናጋጁን ድምፅ የሰማ ሰው ቀጣይ ጥያቄው ሊሆን የሚገባ እንዴት አይደለም፣ ቀጣይ ጥያቄው ሊሆን የሚገባው ማን ነው የከፈለልኝ ማለት ነው። እዛ በኋላ ዞር ብሎ ለከፈለልን እግዚአብሔር ይስጥልን ማለት ነው። ስለዚህ አሁንም እየተባልን ያለነው ውዱን ዋጋ የከፈለልን አካል አለ፣ ሕይወቱን የሰጠ። እኛ ከታክሲ ስንወርድ ታክሲው ስንገባ የያዝነውን ገንዘብ ይዘን ስለወረደ በእኛ ኪስ ውስጥ ያለው ገንዘብ ስላልተከፈለ ወይም ስላልቀነሰ ምንም እንዳልተከፈለ እናስብ እንችላለን። እኛ ኪስ አልጎደለም እንጂ የጎደለበት አለ የከፈለ። እግዚአብሔር ጋር መተካከልን እንደመነጠቅ ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን አዋረደ የተባለለት ክርስቶስ እኛን ለማዳን ተዋረደ። እኛን ለማዳን ጌቴሴማኒ ተንበርክኮ የደም ላብ እስኪያልበው ድረስ እንዴት በጸሎት እንደቃተተ መጽሐፉ ይናገራል። እኛን ለማዳን እንዴት ያለ መራራ ዋጋ ቀራንዮ መስቀል ላይ እንደተከፈለ ቅዱስ ቃሉ ይነግራል። ስለዚህ እመን ብቻ ማመን ማለት ቋንቋ ነው። ምን ነው ምናምን ለመዳን የሚሆነው ዕውቀት የኃጢአት ስርየት ያለበት ዕውቀት ነው። ለመዳን የሚሆነው ዕውቀት ለዘላለም ሕይወት ነው እየተነጋገርን ያለን። ከፍርድ ስለማምለጥ ነው እየሰማን ያለን። በእግዚአብሔር መንግሥት ውስጥ ስለመገኘት ነው እየተሰበክን ያለን። ይሄንን ዋጋ ደግሞ ከክርስቶስ በቀር ሊከፍልም የቻለ የከፈለም የለም። ይህን ነው መጽሐፉ የሚናገር። ይህ በጣም ቀላል የከፈለው ዋጋ ክብደት ካላስተዋል ነው። እርግጥ ቀላል ሊሆን ይችላል። ቅዱስ ጴጥሮስ የነገረን ነገር አለ። ተገዛችሁት ከአባቶች እንደሚወረስ በከንቱ ነገር እንደሚያልፍ በብርና በወርቅ አይደለም ማለት ነውርና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ አውቃላችሁ። የተሰቀለው የእግዚአብሔር ልጅ መሆኑ ከገባን እግዚአብሔር ልጅ ለኛ እንደተሰቀለም ካስተዋል የተንገላታው ልዑለ ባሕርይ የሆነው እንደሆነ ከገባን ይህ ዋጋ የተከፈለው ለኛ እንደሆነ ካስተዋል ከሁሉ የላቀው ከሁሉ እንዳነሰ ከሁሉ ንጹሕ
እንደሆነው ወንበዴዎች ጋራ እንደተሸነከረ ይህንን ካየንና ከገባን እመን ብቻ የሚለው ቋንቋ እመን ብቻ ማለት ተከፍሎልሃል። ከባርነት መንፈስ ውጣ። አባ አባ ብለህ ወደምትጮህበት የልጅነት መብት የሚያመጣ ውድ ዋጋ ተከፍሎልሃል። የታሰርክበት እስራት ተፈታ። አባ አባ ብለን የምንጮህበትን የልጅነት መንፈስ እንጂ ለባርነት የባርነትን መንፈስ አልተቀበልንም።